ሰላም የዚህ ዩቲዩብ ቤተሰብ አባላት በሙሉ እንዴት ናችሁ? ዛሬ ደግሞ ስለ ሊን እና ካይዘን ጉዳይ እናወራለን። ሊን እና ካይዘን ምንድናቸው? ሊን እና ካይዘን ምን አይነት ጥቅም ይሰጡናል? የሚሉትን ዋና ነጥቦች ለማውራት እንሞክራለን ማለት ነው። ከቻላችሁ ላይክ፣ ሳብስክራይብ ለማድረግ ሞክሩ። የሚቻል ከሆነ ደግሞ ሼር አድርጉ እላለሁ። ወደ ዋና ነጥባችን እንሂድ። ሊንና ካይዘን ምንድናቸው? ትናንሽ ማሻሻያዎች ትልቅ ውጤት እንዴት ያመጣሉ? ሰዎች ብዙ ጊዜ ስኬት ለማግኘት ትልቅ አስደናቂና የአንድ ጀንበር ለውጥ ማድረግ እንዳለባቸው ያስባሉ። ነገር ግን በዓለም ላይ ካሉት በጣም ስኬታማ ድርጅቶች መካከል የሚጠቀሰው ቶዮታ የተሳካለት በአንድ ግዙፍ ፈጠራ ሳይሆን በየቀኑ በሚደረጉ ትናንሽ ማሻሻያዎች ድምር ነው። ዛሬ ይህንን ተአምራዊ ፍልስፍና የሚገልጹትን ሁለት ታዋቂ ስነ ዘዴዎች ማለትም ሊን እና ካይዘን እናያለን። እነዚህ የፋብሪካ ቃላት ቢመስሉም በትምህርት በስራና በግል ህይወታችን ልንተገብራቸው የምንችላቸው ኃይለኛ መሳሪያዎች ናቸው። ሊን ምንድን ነው? ዋጋ የሌለውን አስወግድ ነው የዚህ ዋነኛ መርህ። ሊን ማለት ለደንበኛው ወይንም ለራሳችን ዋጋ የማይጨምር ማንኛውንም ብክነት ወይንም ዌስት ብለን የምንጠራውን ማለት ነው በማስወገድ ስራውን ፈጣን፣ ጥራት ያለውና ወጪ ቆጣቢ ማድረግ ነው። ይህ ፍልስፍና የተወለደው ከሁለተኛው የዓለም ጦርነት በኋላ በጃፓን ከነበረው የቶዮታ ምርት ስርዓት ወይንም ቶዮታ ፕሮዳክሽን ሲስተም ነው። የሊን ዋና መርህ አንድ ቀላል ጥያቄ ነው። ይህ የማደርገው እርምጃ ለውጤቱ እሴት ይጨምራል ወይስ ብክነት ነው? ካልጨመረ ማስወገድ ወይንም መቀነስ አለበት የሚል ዋነኛ ፕሪንሲፕል። አንድ ተማሪ ለማጥናት 3 ሰዓት ይቀመጣል እንበል። 2 ሰዓቱን ስልክ በማየት ያሳልፋል። እዚህ ላይ ለውጤቱ እሴት የሚጨምርለት 1 ሰዓት ብቻ ነው። 2 ሰዓቱ ብክነት ነው። ከሊን ጋር እናገናኘው። የሊን አስተሳሰብ ስልኩን ከክፍል ውጭ አስቀምጠው ያንን 2 ሰዓት ወደ ውጤት ለውጥ ነው የዚህ ዋነኛ ፕሪንሲፕል ማለት ነው። ከሊን ጋር የተገናኘ 8ቱ ብክነቶች ወይንም 8 ዌስትስ ኦፍ ሊን፣ በሌላ ቋንቋ ሙዳ የሚባል አስተሳሰብ አለ። ሊን ዘዴ በጃፓንኛ ሙዳ ብሎ የሚጠራቸውን 8 አይነት ብክነቶች ይለያል። እነዚህን ብቻ ማወቅ ህይወታችንን ሊቀይረው ይችላል። 1. ከመጠን በላይ ምርት ማምረት ኦቨር ፕሮዳክሽን። አንዳንድ ጊዜ ደግሞ ከመጠን በታችም ምርት ማምረት ወይም ደግሞ ሎወር ፕሮዳክሽንም ሊሆን ይችላል። ስለዚህ ለምሳሌ 100 እንጀራ ቢያስፈልገን 150 ብንጋግር 50 ምንድነው ማለት ነው? ትርፍ ምርት ነው ማለት ነው። ሌላ አንድ ተማሪ ለፈተና የማይጠቅሙ 50 ገጾችን ቢጽፍ ከፈተናው ስርዓት ጋር ምንም አይገናኝ 50 ገጽ ቢጽፍ 50 ገጽ ምንድነው? ዌስት ነው ማለት ነው። ሁለተኛው መጠበቅ ዌይቲንግ። ስራ ለምሳሌ ሳይሰራ ለብዙ ጊዜ ሊጠብቅ ይችላል። ሳይሰራ ለብዙ ጊዜ ሊጠበቅ ይችላል። ማሽኖች ስራ ሳያከናውን ለብዙ ጊዜ ሊቆዩ ይችላሉ። ይሄ መጠበቅ ሌላኛው ምንድነው? ዌስት ነው ወይንም ብክነት ብለን ነው የምንጠራው። ከዚህ ጋር እናገናኝ። ለምሳሌ ስፔሲፊክ የሆነ ምሳሌ እንውሰድ። ተማሪ ለማጥናት ትክክለኛውን ሰዓት እስኪመጣ መጠበቅ። ትክክለኛው ሰዓት መቼ እንደሚመጣ አይታወቅም። ስለዚህ ይሄንን ጥበቃ በራሱ ዌስቴጅ ወይንም ደግሞ ብክነት ነው ማለት ነው። ሶስተኛ ብክነት አላስፈላጊ ማጓጓዣ ወይንም ትራንስፖርቴጅ። ይሄም ሌላኛው የብክነት አይነት ነው። እቃን ያለ ምክንያት ከቦታ ቦታ ማንቀሳቀስ። ለምሳሌ ሲምፕል የሆነ ምሳሌ እንውሰድ። ቢሮ አካባቢ ላይ ብናይ ፊርማ ለማግኘት ሰነድን ከቢሮ ማስወጥ ይሆን። ይሄ ሌላኛው ምንድነው ማለት ነው? አላስፈላጊ የመጓጓዣ ስርዓት ነው ማለት ነው። አራተኛው ከመጠን በላይ ክምችት ኢንቨንተሪ፣ ለአሁን የማያስፈልግ ነገር ማከማቸት። ይሄ ሌላኛው ምንድነው? ብክነት ነው ማለት ነው። ስለዚህ ቤት ለምሳሌ ብንመለከት የማይነበቡ መጽሐፍትን ዝም ብለን ብንደረድር ይሄ አንደኛው ብክነት ነው ማለት ነው። የማይለበሱ ልብሶችን በብዛት ብንደረድር ወይም ብንይዝ ምንድነው ይሄ ማለት? ሌላኛው ብክነት ነው ማለት ነው። አምስተኛው አላስፈላጊ እንቅስቃሴ ወይም ሞሽን። ምንድነው? ለምሳሌ ሰው ያለ ምክንያት ከሆነ ቦታ ወደ ሌላ ቦታ መንቀሳቀስ። ይሄው ሲምፕል በሆነ ቃል ራሱ የምንገልጸው ጠረጴዛ ላይ እስክሪብቶ ስንፈልግ መዋል ወይንም ደግሞ ሰነድ ለመፈለግ አብዛኛውን ሰነድ ብትንትኑን ማውጣት። ይሄ አላስፈላጊ እንቅስቃሴ የምንፈጥርበት አንደኛው ምሳሌ መሆን ይችላል። ይሄ ሌላኛው ብክነት ነው ማለት ነው። 6ኛ ጉድለት ዲፌክትስ፣ ስህተት ያለበት ምርት ወይም ስራ በብዛት መኖር። ይሄ እንደገና መስተካከል ይጠይቃል። 6ኛው ጉድለት ወይም ዲፌክትም ሌላኛው ዌስት ወይንም ብክነት ነው ማለት ነው።
7ኛ ከመጠን በላይ ሂደት ኦቨር ፕሮሰሲንግ። አንድን ነገር ለማምረት 10 ስቴፕ እንጠቀማለን እንበል። ከ10 ስቴፕ ግን በጣም ወሳኝ የሆኑ ስቴፖች 6 ይሆናሉ። 4ቱ ስቴፕ ያላጋው ከገባ ከሆነ 4ቱን ስቴፕ ማስወገድ ያስፈልጋል ማለት ነው። ከመጠን በላይ የሆኑ ስቴፖችን መጠቀም በራሱ ምንድነው ማለት ነው? ይሄ ብክነት ነው። አላስፈላጊ ከሆነው በላይ እርምጃዎችን መጨመር በራሱ ሌላኛው ብክነት ነው ማለት ነው። 8ኛ የሰው ችሎታን አለመጠቀም unused talent። የሰዎችን ሐሳብና ችሎታ ችላ ማለት ይህ ከሁሉም የከፋ ብክነት ነው። ስለ ብክነት ስናውቅ የትም ቦታ እናየዋለን። አሁን 8 ብክነቶችን ጠቅሰናል። ስለዚህ 8 ብክነቶች ተመስርተን የት ቦታ ላይ ይሄን ብክነት ያለ የሚለውን ማየት እንችላለን። ማየት ደግሞ ምንድነው የማስወገድ መጀመሪያ ነው ማለት ነው። ስለዚህ ሊን በዋናነት እነዚህን 8 ብክነቶች መለየት፣ ከዛ ስለነዚህ 8 ብክነቶች ደግሞ ምንድነው ማስወገድ የሚቻልባቸውን ስርዓቶች መዘርጋት ዋነኛ ፕሪንሲፕል ነው ማለት ነው። ሌላኛው ምናነሳው እዚህ ላይ ምንድነው ካይዘን የሚለውን ሐሳብ ነው። ካይዘን ምንድነው? ካይዘን የጃፓን ቃል ሲሆን 2 ፊደላትን ያቀፈ ነው። ካይ ለውጥ ወይንም ቼንጅ እና ዜን የተሻለ ወይንም ጉድ ኦር ቤተር ማለታችን ነው። ስለዚህ ካይዘን ካለ ምንድነው ለተሻለ መለወጥ ወይንም ኮንቲኒየስ ኢምፕሩቭመንት ማለት ነው። ካይዘን ትናንትና ከነበራችሁበት በ1% መሻሻል ነው። ይህ ከጄምስ ክሊር ወይንም አቶሚክ ሃቢት መርህ ጋር በትክክል ይገናኛል። የካይዘን ፍልስፍና ለውጡ አነስተኛ ቀጣይነት ያለውና ሁሉንም ሰው የሚያሳትፍ መሆን አለበት ነው የሚለን። ይሄ ካይዘን የሚለን ማለት ነው። ለምሳሌ አንድ ተማሪ ዛሬ 5 ደቂቃ በሙሉ ትኩረት ቢያነብ በሚቀጥለው ሳምንት 5 ደቂቃ ይዞ መቀጠል የለበትም ነው። ወደ 7 ደቂቃ ከፍ ማድረግ አለበት። ከዛስ ወደ 10 ደቂቃ ከፍ ማድረግ አለበት። ከ6 ወር በኋላ በየቀኑ 1 ሰዓት ያለምን ግዴታ ማንበብ መቻል አለበት ነው የካይዘን ዋና ፍልስፍና። የካይዘን ኃይል የሚነግረና አንጎል ቀስ በቀስ የተላመደ ትልቁን ለውጥ እንዲቀበል ማድረግ የሚለው ነው ትልቁ ፕሪንሲፕል ማለት ነው። ካይዘን በተወሰነ ሐሳብ በፋብሪካ ላይ እንየው። የ10 ሴንቲሜትር አብዮት የሚባል ታሪክ አለ ከቶዮታ ጋር በተገናኘ ማለት ነው። በቶዮታ ፋብሪካ አንድ ተራ ሰራተኛ ይህ መሳሪያ 10 ሴንቲሜትር ወደ ግራ ቢጠጋ እጅን ከመዘርጋት ተቆጠብና በቀን 30 ደቂቃ ይቆጥብልኛል ወይም ያስቀርልኛል የሚል ሐሳብ አቀረበ። ይህ አሁን በጣም ትንሽ ሐሳብ ሊመስለን ይችላል አይደል? ነገር ግን 10,000 ሰራተኛ ያሉት አንድ ፋብሪካ እያንዳንዱ ሰራተኛ በየሳምንቱ አንድ እንዲህ ያለ የ1% ማሻሻያ ቢያቀርብ ምን የሚፈጠር ይመስላችኋል? ትልቅ አብዮት ማለት ነው። እስቲ የሊንና የካይዘን ልዩነታቸው እንዳይምታቱብን ምንድነው የሚለውን ለማየት እንሞክር። ሊን የምንለው ብክነትን ያስወግዳል፣ ዌስት ኪለር ነው። ሊን ስንል አላስፈላጊ ሂደቶችን ቆርጦ ፍጥነትንና ጥራትን ያሻሽላል። ካይዘን ቀጣይነት ያለው መሻሻል ይገነባል። ሃቢት ቢልደር ሰራተኞችን ወይም ራስን በየቀኑ እንድናሻሽል ያደርገናል። ሊን አሁን ያለውን ማጥራትና ማቅለል ዋነኛው ስራው። ካይዘን ደግሞ ምንድነው በየቀኑ 1% በመጨመር እርምጃችን ከፍ ማድረግ ይሆናል። ሊን ፈጣን ፍሰት፣ ዝቅተኛ ወጪ ላይ ያተኩራል። ካይዘን ደግሞ የተሻሻለ ባህልና የተሳተፈ ቡድንን ይገነባል። ሊን መሪ ቃሉ ይህ አስፈላጊ ነውን ሲሆን ካይዘን ደግሞ ይህን እንዴት በ1% ላሻሽለው እችላለሁ ነው። ሊን ካርታውን ያጸዳል፣ ካይዘን ደግሞ መንገዱን ቀስ በቀስ ያሰፋል ማለት ነው። ተግባራዊ ማድረጊያ ኤክስ ፋብሪካን እንውሰድ። ሊን አስተሳሰብ ብክነትን ማስወገድ። ለምሳሌ መጠበቅ እንበል። ጥሬ ዕቃ ከመምጣቱ በፊት መለኪያ መሳሪያዎችን አስቀድሞ ማዘጋጀት፣ የባለሙያን የጥበቃ ጊዜ መቀነስ። ከመጠን በላይ ሂደት፣ ተመሳሳይ ውጤት የሚሰጡ 2 የጥራት ሙከራዎችን ወደ አንድ ማዋሃድ። ጉድለት፣ የተሳሳተ እርጥበት ያለው ምርት እንዳይመረት የማድረቂያ ማሽን ሙቀቱን መከታተል። ካይዘን አስተሳሰብስ ማሳተፍ። በዚህ ሳምንቱ ከኦፕሬተሮች ጋር ለ15 ደቂቃ ተቀምጠ በዚህ ሳምንት ስራችሁን ቀላል የሚያደርገው አንድ ትንሽ ማሻሻያ ምንድነው ብሎ መጠየቅ። የደህንነት ቼክሊስት ካለፈው ወር ጋር ሲወዳደር የናሙና መውሰጃን ጊዜ በ1% ማሳጠር። ማስተዋል የላብራቶሪ ቼክሊስት ውስጥ አንድ ትንሽ የማሻሻያ ነጥብ በየቀኑ መጨመር። ሊን በህይወታችን ውስጥ ያለውን ብክነት ለምሳሌ ጊዜ ማባከን ሊሆን ይችላል፣ አስፈላጊ ጭንቀት ሊሆን ይችላል፣ ውጥረት ሊሆን ይችላል አይደል? እንድናስወግድ ይረዳናል። ካይዘን ደግሞ ቀሪውን ጊዜ በመጠቀም 1% እንሻሻል ያበረታታናል ማለት ነው። ካይዘን ለምሳሌ ዛሬ ቤስ ሰራውት ቀጣይ ይሄን ቤስ ይዞ መሄድ የለም በካይዘን ፕሪንሲፕል። ከዛ ቀጣይ አንድ የጨመረው ነገር ምንድነው የሚለው ሐሳቦች ይሰጠናል ማለት ነው።
እንደዚህ አይነት ሀሳቦችን በቀጣይ ለማቅረብ ሞክራለሁ። ከቻላችሁ ላይክ፣ ሰብስክራይብ፣ ሼር አድርጉላለሁ። አመሰግናለሁ።